ሰላም ውድ የዩቲዩብ ቻናል ተከታታዮቻችን ዛሬ ደግሞ በቃሊቲ የአሽከርካሪዎች ማሰልጠኛ ግቢ ውስጥ የምድብ 2 የአውቶሞቢል መፈተኛ ቦታን ሙሉ አሰራሩን ነው ማሳያችሁ ከመነሻ ጀምሮ እስከ መሰናክል ያለውን ከኔ ጋር አብራችሁኝ ቆዩ። አሁን መኪናችንን ተራችን ሲደርስ እናስጠጋና ከፊት ለፊት ቢጫ መስመር አለች እሷ ጋር መኪናችንን እናቆምና እንወርዳለን። የትምህርት ቤት መታወቂያና የቀበሌ መታወቂያ እንዳይለየን እዚህ ጋር ፈታኙ ይኖራል መታወቂያችን እናሳየና በእኛ ስም የተሰየመ ኮድ አለ ያንን ኮድ ይሰጠናል። እሱን ኮድ እንቀበልና ከፊት ለፊት ክብ ነጭ መስመር አለች እሷ ላይ ቆመን ለካሜራው አንድ ጊዜ እናሳየዋለን። ከዛ ኮዳችንን እንዲታይ አድርገን ፊት ለፊት መስታወት ላይ እንሰቅለዋለን። ከዚህ በኋላ ካሜራው የሚያቀን በዚህ በኮድ እያየ ነው ማርካችን የሚሞላልን ማለት ነው። ዝቅ ብለን ፍሳሽ እናያለን በሁሉም በኩል ዙሪያውን ቼክ እናደርጋለን። የትኛው እንስሳ ካለ ፍሳሽ ካለ ውሃና ዘይት መኪናው ተነርቶ ስለመጣ አይታይም። ሌሎችን ነው ቼክ የምናደርገው። የፊት መብራት አብርተን ቼክ እናደርጋለን። ከፊትም ከኋላም ነው የምናየው መብራቱ ይሰራል አይሰራም የሚለውን። ይሄን ቪዲዮ ሳታቆራርጡ ሙሉን በስነ ስርዓት ካያችሁት በእርግጠኝነት ፈተናውን በብቃት ሰርታችሁ እንደምትወጡት አልጠራጠርም። ብዙ ነገር ታተርፉበታላችሁ። መብራቱን ያበራነው እናጠፋዋለን። ሃዛርድ እናበራለን። ሃዛርዳችንን ከፊትም ከኋላም ሄደን እናያለን። ከኋላ መብራቱን ቼክ እናደርጋለን። ያበራነውን እናጠፋና የግራ ፍሬቻ እናበራለን። ከፊትም ከኋላም እናያለን። እያንዳንዱን ስቴፕ በጣም ሆነ ተከታትላችሁ ካያችሁት ቆንጆ አድርጋችሁ እንደምትሰሩት አልጠራጠርም። የቀኙን እናበራለን። በቀኝ በኩል ሄደን እናያለን። ያበራነውን መልሰን ማጥፋት አለብን። ጎማችንን የንፋስ መጠኑን መታ እያደረግን ቼክ እናደርጋለን። በእግራችሁም መታ ማድረግ ትችላላችሁ፣ በእጃችሁም ትችላላችሁ። ንፋስ ካለው ቆንጆ ነው፣ ነጠር ይላል። ንፋስ ከሌለው ግን ድምፁ ራሱ ያስታውቃል። ስፖኪያችንን ቼክ እናደርጋለን በግራም በቀኝም። ዝናብ መጥረጊያችንን እናያለን ብሩሹን መስራት አለ መስራቱን። ከዛ በራችንን ከፍትና ወደ ውስጥ እንገባለን። መጀመሪያ መቀመጫችንን ነው የምናስተካክለው፣ በልካችን እናስቀምጣለን። ቀጣይ ቀበቷችንን እናስራለን። ሞተራችንን ፍሪሲዮን ፍሬን ይዘን እናስነሳለን። ማርሻችንን 0 አድርገን ነው የምናስነሳው። እጅ ፍሬናችንን እናወርዳለን በደንብ። አንደኛ ማርሽ እናደርጋለን። የግራ ፍሬቻ እናበራና በግራ ስፖኪዮ እያየን ቀጥ ብለን እንወጣለን። ትንሽ ሄደት እንዳለን ወደ ግራ እንታጠፋለን። አሁን የፍተሻ ስራ ተጠናቋል። ቀጣዩ ጠርዝ ነው። ወደ ጠርዝ ነው የምንሄደው። እዚች ጋር ቁልቁለት ስለሆነች ቀስ እያለን ነው የምንወርደው። መስቀለኛ ነች መንገዷም ከፊት ለፊታችን። ሁሉ የመስቀለኛ መንገዶች ላይ ቅድሚያ ለሌላ ተሽከርካሪ ነው የምንሰጠው። ስለዚህ እዚህ ጋር የህዝብ አንድ መኪኖችም ከላይ ስለሚመጡ ቆም ብለን ግራ ቀኛችን አይተን ነው አቋርጠን ቀጥታ የምንሄደው። መኪና ለመኖሩን ስናረጋግጥ ቀጥታ ተሻግረን ፊት ለፊት ነው የምንሄደው። ቀኛችን ይዘን ነው የምንሄደው።
ምክንያቱም እዚህ ጋር መኪኖች ይሰለፋሉ እኛም ርቀታችንን ጠብቀን ከፊት ለፊት ካለው መኪና ርቀታችንን ጠብቀን እንቆማለን አንድ መኪና ነው እየገባ የሚሰራው አንደኛው ገብቶ እስኪወጣ ሌላው ቆሞ ነው የሚጠብቀው ማለት ነው ፊት ለፊታችን የምናገኛት የመጀመሪያ ቢጫ መስመር አለች እሷ ጋር እንሄድና እንቆማለን ሌላ መኪና ሰርቶ እስኪወጣ እኛም እንጠብቀው ቢጫዋ መስመር ላይ ቆመን ነው ቢጫዋ መስመር በአይናችን እያየናት ነው መቆም ያለብን ላይ ዋለ እንዳንቆም ልክ እንደዚህ አድርገን እንቆማለን አሁን ሌላ መኪና እየሰራ ነው እሱ ሰርቶ ሲወጣ እኛ እዚሽ ጋር ነው ቆመን የምንጠብቀው ተሽከርካሪያችሁን ረጅም ሰዓት መታቆሙት ከሆነ ዜሮ አድርጋችሁ ፍሪ ሲሆን ለቃችሁ ፍሬም ብቻ መያዝ ትችላላችሁ እግራችሁ እንዳይደክማችሁ ሁለተኛ ፍሪ ሲሆን ኪቱም እንዳይጎዳ ማለት ነው ያኛው መኪና መጥቶ የመጀመሪያው ላይ ነው የሚያቆመው እቺ የማሏ ክፍተት ጋፕ ነች እንዳትጋጩ ማለት ነው እሱ እንደወጣልን እኛ ደግሞ እንገባለን አንደኛ ማርሽ አድርገን የቀኝ ፍሬቻ ያበራን ወደ ቀኝ ነው የምንገባው ቁልቁለት ስለሆነች እዚህ ጋር እግራችንን ፍሬን ላይ ደግፍ አድርገን ነው የምንገባው ወደ ታች ቁልቁለት ሲሆን ሁሉ ጊዜ መኪና ይሮጣል ከፊት ለፊታችን ቢጫ መስመር እናገኛለን እሱ መቆሚያችን ነው በረድ ያረግን በፍሬን ልክ ቢጫው መስመር ጋር ስንደርስ ፍሬም ፍሪ ሲሆን ይዘን እንቆማለን እሱ ጋር እንቆማለን እንቆምና ወደ ኋላ እንሄዳለን ባላንስ አድርገን ነው የምንነሳው ጠርዟን 40 ሰንት እየጠበቅን እንሄዳለን በቀኝ በኩል ጠበብ ያረግን 40 ሰንት እየጠበቅን ነው የምንሄደው ሁሌ ማጠብ ስንፈልግ ወደ ቀኝ ነው መሪ የምናደርገው ማስፋት ስንፈልግ ወደ ግራ ነው መሪያችንን ብዙ መጠቀም የለብንም እያየነው እንደመጠኑ ነው ከኋላችን ቢጫ መስመር እናገኛለን ልክ እሷ ጋር ስንደርስ እንቆማለን የጠርዟ ማብቂያ ነች እዚች ጋር ቦታዋ ጎርጓዳማ ስለሆነች ትንሽ ከፈት አርገናት ነው የምንሄደው እዚህ ጋር ሰፋ ያረግናት ቦታዋ ስለማትመች ነው ጉርጓር ስላላት ነው ከዛ መስመሯ ጋር እንቆምና አንደኛ ማርሽ አርገን እንነሳለን የግራ ፍሬቻ እየበራን የመሃላችንን መስመር ነው የምንይዘው አሁን ወደ መሰናክል እንሄድ ነው የመሃሉን እንደያዝን የተወሰነች እንሄድና የቀኝ ፍሬቻ እናበራና ደግሞ የቀኛችንን ይዛለን ምክንያቱም መስቀለኛው ጋር ስንደርስ እኛ ወደ ቀኝ ስለምንታጠፍ ቀድመን መስመራችንን መቀየር አለብን ሁሉ ጊዜ የምንታጠፍ ከሆነ ቀድመን ነው መንገዳችንን መያዝ ያለብን ስለዚህ ቀድመን ቀኝን ይዛለን መሃሉን ይዘው የሚሄዱት ቀጥታ አደባባይ ድረስ የሚሄዱት ናቸው ግራውን የሚይዙት ደግሞ ግራ ታጣፊ ናቸው እኛ ቀኝ ታጣፊ ስለሆነን ቀድመን ቀኝ መስመራችንን ይዘን ነው የምንሄደው ከዛ ልክ መብራቱ ጋር ወይ መስቀለኛው ጋር ስንደርስ ወደ ቀኝ እንዞራለን ከም ቁልቁለት ስለሆነች ቀስ እያለን ነው የምንወርደው ፍሬን በረድ አድርገን ነው የምንወርደው እግራችንን ፍሬን ላይ አድርገን ነው የምንወርደው እሷን ወረድ እንዳለን ግራችንን መልሰን እንይዛለን ግራችንን ይዘው ለምንድነው ዩተርን አድርገን ወደ ኋላ ወደዚህ ስለምንመለስ ነው ዩተርን አድርገን ወደ ግራ እንመለሳለን ስለዚህ ግራ ርፍራችንን የምንይዘው ሁሉ ጊዜ አቅጣጫ የምንቀይር ሲሆን ምንዞር ሲሆን ቀድመን መስመራችንን ይዛለን ልክ እንደዚህ ፍሬቻ እናበራና ፍሬም በረድ አድርገን እዚች ጋር ዩተርን ሰርተን እንመለሳለን ወደ ግራ መታጠፊያው ላይ ልክ እንደዚህ እንዞራለን ከዛ ከፊት ለፊታችን ቢጫ መስመር እናገኛለን እሷ ጋር ቆም ብለን ባላንስ አድርገን እንነሳና
ወደ ቀኝ እንሄዳለን የምንታጠፈው ወደ ቀኝ ስለሆነ ቀኝ ረድፋችንን እንይዛለን ልክ እንደዚህ ቀኝ ረድፋችንን ይዝና በቀኝ በኩል እንወጣለን አሁን አደባባዩ ጋር ልንሄድ ስለሆነ ዋናውን መንገድ ልንቀላቀል ስለሆነ በግራ በኩል አይታርገን ነው የምንገባው ሁሌ ወደ ሰው መንገድ ስንገባ አይታርገን ነው መግባት ያለብን አሁን መሃሉን ነው የምንይዘው መሃሉን የሚይዘው ለምንድነው አሁን ቀጥታ ስለምንሄድ ነው ወደ አደባባዩ ቀጥታ አደባባዩ ዞረን ልንመለስ ስለሆነ መሃላችን ነው የምንይዘው ከፊት ለፊታችን ዜብራ አለ የእግረኛ ማቋረጫ እሱ ጋር ቆም እንልና ሁለት ስራ ነው የምንሰራው አንደኛ ለእግረኛ ቅድሚያ ለመስጠት ነው ሁለተኛ ደግሞ ተሽከርካሪ አደባባይ ውስጥ ካለ እሱ እስኪወጣ ድረስ ለመጠበቅ ነው ሁሌም አደባባይ ውስጥ ያለ ተሽከርካሪ ቅድሚያ ስለሚሰጠው ለነሱ ቅድሚያ ሰጥተን ነው እኛ መግባት የምንችለው ስለዚህ እዚህ ዜብራው ጋር ቆመን እኚህን ሁለት ተግባሮች እናከናውናለን አሁን ምንም የለም እንገባለን አደባባዩን ወደ ግራ ነው የምንዞረው ወደ ግራ ዞረን እንመለሳለን ቪዲዮ ስታዩ አቆራርጣችሁ አትዩ በመሃል ብዙ የማታውቁት ነገር ስለምታዩ ትምህርት ስለሆነ ሳታቆራርጡ ስታዩ ተጠቃሚ ትሆናላችሁ ልክ አደባባይ እንደዞረን ልክ ፊት ለፊታችን ሰፊውን መንገድ እናገኘዋለን በነጭ የተቀባውን ሰፊውን መንገድ ስናየው ወደሱ ነው የምንሄደው ቀጥታ ይሄኛው መንገድ ስናየው ነጭ የተቀባውን ሰፊውን ወደሱ ቀጥታ እንሄድና ግራ ላይናችን ነው የምንይዘው የግራውን መስመር ነው የምንይዘው የግራውን የምንይዘው ለምንድነው ፊት ለፊታችን መስቀለኛ ቦታ አለ መስቀለኛ መንገድ መብራቱ አለ እሱ ጋር ስንደርስ ስለምንቆም ነው ለምን ከሱ ትይዩ መሰናክል መስሪያው ስለሆነ ወረፋ የምንይዘው እዚህ ጋር ነው በዚህ በኩል የህዝብ አንድ መኪኖች ስለሚንቀሳቀሱበት መንገድ እንዳንዘጋ እኛ ግራችንን ይዘን ነው የምንሄደው መኪኖች ከተሰለፉ ተሰልፈን እንቆማለን ከሌለ ዜብራው ጋር ስንደርስ እንቆምና መሰናክሉ እስከ ፊት ለፊታችን መሰናክል አለ አራት መኪና ብቻ ነው የሚኖረው 8 ቁጥር ላይ አንድ መኪና ጋራዥ ድልድይ አንድ ቁጥር ላይ አንድ ነው የሚኖረው አንዱ መኪና ሰርቶ ሲወጣ አንድ ከዚህ ጋር ያስገባሉ ማለት ነው ስለዚህ እንጠብቃለን ትዕዛዝ እዚህ ጋር ቆመን ሌትስ ጎ ያው እዚህ ጋር ቆመና እንጠብቃለን መሰናክል ያው ሰርቶ ወጣል መሰናክሉ ተለቋል አሁን እኛ እንገባለን መጀመሪያ የምንሰራው አንድ ቁጥር መሰናክል ነው አንድ ቁጥር መሰናክል ላይ 3 እንጨቶች አሉ በእነሱ መሃል ገብተን ነው የምንወጣው ኦኬ ሌትስ ጎ ይሄን ቪዲዮ ሰብስክራይብ ማድረግ እንዳይረሳ አንድ ጊዜ ላይክ ያያረጋችሁ ሼር ያያረጋችሁ ብዙ ሰዎች ጋር እንዲዳረስ ማድረግ ይቻላል ብዙ ሰዎች እንዲማሩበት ልክ እንመጣና በኮሪደሩና በእንጨቱ መሃል ነው የምንገባው ወደ ቀኝ ነው የምንታጠፈው በሁለቱ መሃል እንገባና ወደ ቀኝ ነው መጀመሪያ የሚገባው ከዛ አለፍ እንዳልነው መልሰን ወደ ግራ እንሰብረዋለን ወደ ግራ ደገም እናደርጋለን በደንብ ወጣ ሲል ወደ ቀኝ እንመለሳለን ወደ ቀኝ ጠበብ እናደርጋለን አሁንም ከዛ ወደ ግራ ቀና እናደርጋለን ቀጥ ይላል ሶስቱንም እንጨቶች በቀኝ ስፖኪዮ ስናያቸውን ቆመና የኋላ ማርሽ አድርገን ወደ ኋላ የኋላ ጎማችን ከመጀመሪያው እንጨት ትይዩ እስኪሆን ድረስ እንጠጋለን ልክ እንደ የኋላ ጎማችን ትይዩ ሲሆን ሁለት መሪ ዙር ወደ ቀኝ እንሰብራለን ሁለት ሙሉ ዙር በግራ ስፖኪዮ ሁለት እንጨት እንጠብቃለን አንዷ እዚህ ጋር አልቃለች ስለዚህ የቀሩት ሁለቶቹን በማይታዩበት ስፖኪዮ በኩል ነው ፈልገን እናገኛቸው ስለዚህ በዚህ ጋር ሲመጡልን ሁለት መሪ ዙር ወደ ቀኝ ይወሰርነውን እንመልሳለን መሪ ማለት ብድር ነው ያበደርነውን እንመልሰዋለን ቀጥ እናደርገዋለን ጎማው ቀጥ አለ ሁለት ሰብረን ስንመልስ ጎማው ቀጥ ነው የሚለው ስለዚህ አሁንም ደግሞ ልክ እንደቀኙ በግራ በኩል ደግሞ ጎማው ትይዩ እስኪሆን ጠጋ እንላለን አሁን እንጨቶች ያሉት በግራ ስለሆነ ማለት ነው
የኋላ ጎማችን ሁለተኛውን ጨጋ ትይዩ ሲሆን ቀጥ ብለን እንቆምና አሁንም መሪያችንን ወደ ግራ ሁለት እንሰብራለን። ሁሌ መሪ የሚሰበረው እንጨቱና ጉቶ ትይዩ ወደ ሆነበት አቅጣጫ ነው። የምንጠብቀው ደግሞ ባልሰበርንበት አቅጣጫ ነው። ስለዚህ ወደ ግራ ስለሰበርን በቀኝ ደግሞ እንጠብቃለን። በቀኝ በኩል እንጨቷ አትታይም። ስለዚህ ፈልጎ ማግኘት ነው። በሰበርንበት ተቃራኒ ነው ቀጣዩን እንጨት የምንጠብቀው። ልክ እንዲህ ስናያት እንቆምና ወደ ግራ የሰበረን ሁለት መሪ ወደ ቀኝ እንመልሰውና ቀጥ እናደርጋለን ጎማውን። አሁንም ደግሞ የመጨረሻውን በቀኝ ስፖኪዮ እንጠጋታለን። የኋላ ጎማው ትይዩ እስኪሆን እያየን ከዛ ወደ ቀኝ ሁለት ጊዜ እንሰብራለን። ወደ ቀኝ ሁለት ይሰብራን በግራ በኩል እያየን ኮሪደሩ ክፍት እስኪል ድረስ እንሄዳለን። የኮሪደሩ አሁን ሙሉ በሙሉ አይታየንም። ልክ ኮሪደሩ ስትሬት መታየት ሲጀምር ቀጥ እንላለን ማለት ነው። ያው ኮሪደሩ ስትሬት አይቷል። መሪያችንን ወደ ግራ ሁለት መልሰን ቀጥ ብለን ወደ ኋላ ግራ ቀኝ እያየን እንወጣለን። ግራ ቀኝ እያየን ወደ ኋላ እንወጣለን። በፊት ለፊት መስታወት በኩል ሶስቱንም እንጨቶች እናያቸዋለን። ወደ ቃለም ወደቃቸውን ወይም ሶስቱም አይናችን ውስጥ ገቡ ማለት አልቋል ማለት ነው። ስለዚህ ወደ ቀኝ ሰበር አድርገን ወደ 8 ቁጥር እንሄዳለን። በግል መማር ለምትፈልጉ ስልኬን አስቀምጥላችኋለሁ። መንጃ ፍቃድ ከጨረሳችሁም በኋላ እጃችሁን በግል ከተማ ላይ ማፍታት ለምትፈልጉ ስልክ ያለላችሁ ደውሉ። አሁን 8 ቁጥር ቀጥታ እንመጣለን። 8 ቁጥር ላይ 16 እንጨት ነው ያለው። መጀመሪያ ላይ በግራና በቀኝ 4 አለ፣ 8 አለ። ስለዚህ እነሱን ነው መንገባቸው የመጀመሪያ። ስለዚህ የምናደርገው ምንድነው በግራ በኩል እናጠባለን። ሁሉ ጊዜ 8 ቁጥር ላይ በግራ ነው የሚጠባው። በግራ በኩል ለጠፍ አድርገን እንገባለን። ወደ ቀኝ ስንሰብር እንደዛ እንዳይጥልብን ማለት ነው። አለፍ ስንል አሁን ወደ ቀኝ ሰበር አድርገን ከፊት ለፊት ያሉትን ደግሞ 8 እንጨቶች ደግሞ በመሃላቸው እንገባለን። ልክ ጠጋ ብለን አሁንም ወደ ግራ ለጠፍ እናደርገዋለን። ልክ ቀጥ ሲልልን መሪያችንን ቀና እናደርግና ቀጥ እናደርገዋለን። አሁን ስትሬት ቀጥ ብለን መውጣት ነው። መሪያችን ቀጥ ብሏል። ቀጥ ብለን እንወጣለን። Okay, let's go. መኪናችን ከመሰናክል ውስጥ ሙሉ ሙሉ መውጣቱን በስፖኪዮ ቼክ ማድረግ እንችላለን። ልክ ሲወጣ የኋላ ማርሽ እናደርግና እዚህ ጋር 4 እንጨቶች አሉ። የኋላ ጎማችን አራተኛው እንጨት እስኪደርስ እንጠጋለን። በግራ ስፖኪዮ ነው የምንጀምረው። እዚህ ጋር ከተደረደሩት 4 እንጨቶች የኋላ ጎማችን አራተኛው ላይ ሲደርስ እንቆምና መሪያችንን አንድ ሙሉ ዙር ወደ ግራ እንሰብራለን። ከዛውንም በዚሁ በግራ ስፖኪዮ እታች ያሉትን 4 እንጨቶች ደግሞ ሶስቱን በመኪናው የኋላኛው ክፍል ይሸፈናሉ። ከኋላ ያሉት ሶስቱ እስኪሸፈኑ ይዳል የፊት ለፊቷ ብቻ ስቀር እንቆማለን። እነዛን በኋላኛው ክፍል እናጠፋቸዋለን። አሁን አንደኛው ጠፍቷል፣ ሁለት ጠፋ፣ ሶስተኛው ለጠፋ እንቆማለን። በቃ ልክ እንደዚህ እንቆምና መሪያችንን ወደ ቀኝ ሁለት ጊዜ እንሰብረዋለን። አሁን ደግሞ የተሸፈኑት ጠቅላላ ሲታዩ እንቆማለን። መሪያችንን ከመለሰን በኋላ ያው ወደ ቀኝ ሁለት ሰብረናል። የተሸፈኑት እንዳለ መታየት ሲጀምሩ አንድ ወደ ግራ እንመልስና ቀጥ ብለን ነው የምንወጣው። ያው የተገለጡ ነው። ሁለት ሶስተኛው መጥቷል። የመጨረሻ አራተኛውን ስናየው መሪያችንን አንድ ወደ ግራ እንመልሳለን። ያው አራተኛው መጥቷል። አንድ ወደ ግራ እንመልስና ግራ ቀኝ እያየን ቀጥ ብለን ነው የምንወጣው። መሪያችንን ብዙ አንነካም። እዚህ ጋር አይነካም። በግራም በቀኝ ስፋቱ ቆንጆ ከሆነ አንነካካው። መሪ መንካት ያለብን በአንድ ሳይድ ወይ ከጠበበ ወይ በጣም ከሰፋ ነው እንጂ ቆንጆ ከሆነ አይነካም። ቀጥ ብለን ነው የምንወጣው ማለት ነው። ያለበለዚያ ያበላሽብናል። ሙሉ በሙሉ እንወጣና 16ቱንም እንጨቶች በፊት ለፊት በግንባር መስታወት በኩል መውደቅ አለመውደቃቸውን ቼክ ማድረግ ይቻላል። ቆንጆ ከሆነ ቀጥ ብለን እንወጣለን። ወደ ግራ ደግሞ ቀጣዩ ስቴፕ ጋራጅ ወይም ፓርኪንግ ነው። ጋራጅ ወይም ፓርኪንግ ስንሰራ ከፊት ለፊት ወደ ፊት ለፊት አልፈን እንወጣና ወደ ኋላ ነው የምንገባው። ስለዚህ እዚህ አንዱ ጉቶ ላይ ጭራሮ አለች፣ ቀጭን ጭራሮ ተሰቀለች። እሷን በቀኝ ስፖኪዮ በኩል አልፈናት ነው የምንሄደው። ወደ ኋላ ስለሆነ የምንገባው አልፈናት እንቆምና በቀኝ ስፖኪዮ ቀጭኗን እንጨት ስናያት ጭራሯን ቀጥ ብለን እንቆምና የኋላ ማርሽ አድርገን
የኋላ ጎማችን ቀጭኗ እንጨት ያለችበት ጉቶ ላይ ሲደርስ እንቆማለን። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ወደ ቀኝ 2 ጊዜ እንሰብርና በግራ ስፖኪዮ 2 እንጨት እንጠብቃለን። ልክ እንዲህ ስናይ መሪያችንን 2 እንመልሳለን። ከዛ በጎን በኩል እንጨራሯን እንጠብቃታለን። ሚኒባስ ከሆነ በትከሻችሁ ትዩ ሲሆን እንቆማለን። ዶልፊን ከሆነ ደግሞ ስፖኪዮ ጋር ሲደርስ ቆመን ወደ ግራ 2 እንሰብራለን። ከሰበረን በኋላ በቀኝ ስፖኪዮ እዚህ ጋር የተደረደሩ እንጨቶች አሉ። የመጨረሻውን እንጨት እስከናየው ድረስ በስፖኪዮ እንሄዳለን። ይሄ ዶልፊን ስለሆነ ጠበብ ይላል። ልክ እንደዚያው ከሆነባችሁ መሪያችሁን ቆም ትሉና ወደ ቀኝ በደንብ ብትሰብሩትና ወደፊት ጠጋ ትላላችሁ። ያኔ ከፈት ይላል ማለት ነው። ስትገቡ ደግሞ ቆንጆ ሻርፕ ሆኖ ከገባ ደግሞ አሪፍ ነው። ስፍት ብሎ ከባ እንዲታስተካክሉታችሁ ወደፊት ሄዱ ቀጥ ይላል፣ ክፍት ይላል ማለት ነው። በዚህ አይነት ሁኔታ ስትገቡ ደግሞ ቆንጆ 40 ሳንቲ ከሆነ ደግሞ እዛው ትቆማላችሁ። መሪ ጨረሳችሁ መውጣት ነው። አሁን እንዲህ ከሆነ ወደ ኋላ ተመለሱና ወደፊት ትወጣላችሁ። ይሄንን አጥበብ የሰራውላችሁ እንደዚህ አይነት በብዛት የሚገጥማቸው ሰዎች ስላሉ ሲገጥማቸው በጣም ግራ ስለሚገባቸው ወደፊት ወደ ኋላ ማለት የሚቻል ስለማይመስላቸው ነው። ለእናንተ ነው በደንብ አጥበብ የሰራውላችሁ። ስለዚህ ወደ ቀኝ ሰብራችሁ ወደፊት አስተካክላችሁ ወደ ኋላ ተመለሳችሁ እንደገና መውጣት ትችላላችሁ። ማስተካከል ይቻላል እዛው እንዳለ ማለት ነው። ስለዚህ ጋራዥም በዚህ አይነት መልኩ አልቋል። አሁን ድልድይ ነው የምንሄደው። አራተኛውን መሰናክል የመጨረሻውን ድልድይን ለመስራት ወደ ቀኝ እንሄድና እዚህ ኮሪደሩ ጋር ወደ ፊት ለፊት አስተካክለን እንቆማለን። ድልድይ ማለት በግራም በቀኝም የተደረደሩ እንጨቶች አሉ። በእነሱ መሃል እኩል ክፍተቱን ጠብቆ መሄድ ነው። ስለዚህ መጀመሪያ ያንዱን ቅርጽ ለማግኘት በአንድ ሳይድ በኩል ልክ እንደ ጠርዝ 40 ሳንቲ እየፈለግነው እንሄዳለን። ልክ አንዱን በትክክል 40 ሳንቲ ስናገኘው በአንዱ በኩል ያለው እንጨት ይገባልናል ማለት ነው። ያኔ ግራ ቀኝ እያየን እኩል ሁለቱንም ባላንስ አድርገን መግባት እንችላለን። ካልፈለግን ደግሞ በአንዱ ሳይድ ብቻ 40 ሳንቲ ጠብቀን ከሄድን በስነ ስርዓት አንደኛው አይወድቅም ማለት ነው። ስለዚህ ልክ እንደዚህ አሁን ይሄ ሁለቱም ስፋቱ ቆንጆ ነው። ግራም ቀኝም እየታየ መስራት ይቻላል። ካልሆነ ደግሞ በአንድ ሳይድ በኩል ብቻ በቀኝ በኩል ከፈለጋችሁ እንደ ጠርዝ አጥባችሁ ከሄዳችሁ የግራው አይወድቅም ማለት ነው። ስለዚህ የኋላ ጎማችን የመጨረሻውን ጨጋ ሲደርስ እንቆማለን። Okay, let's go. ቪዲዮን ከወደዳችሁት ሰብስክራይብ ማድረግ እንዳይረሳ፣ ላይክ አንድ ጊዜ እያደረጋችሁ ለብዙ ሰዎች እንዲዳረስ ሼር አድርጉ። ኮሜንት ላይ ሀሳብ አስተያየቱን ጻፉ። ልክ የመጨረሻውን ጫካ ከደረስን በኋላ ቀጥ ብለን እንወጣለን። ወደ ግራ ዩተርን አድርገን ነው የምንመለሰው። ከዛ በኋላ ዩተርን ካደረግን በኋላ መሀል ላይ ነው እንመጣ ወደ ግራ ፍሬቻ እያበራን እንመጣለን። የግራችን ምን ይዘው ለምንድነው መስቀለኛው ጋር ስንደርስ ወደ ግራ ታጣፊ ስለሆነ ነው። ቀደም እንዳልኳችሁ ሁሌ የምንታጠፍ ስለሆነ ሲሆን የምንታጠፍበትን መንገድ ነው ምን ይዘው ቀድመን ማለት ነው። ስለዚህኛ ግራ ታጣፊ ስለሆነን ግራችን ይዘን የምንሄደው ከፊት ለፊታችን ዜብራ አለ። እዛ ጋር እንቆምና መስቀለኛ መንገድ ላይ ለሚገባ ተሽከርካሪ የገባ ካለ እስኪወጣ እንጠብቀዋለን። ወይም እግረኛ ካለ እስኪሻገር ጠብቀን ወደ ግራ ታጥፈን ወደ መነሻ ነው የምንሄደው። እዚህ ጋር ቆም ማለት ግድ ነው ዜብራ ካለ። ከዛ መኪናም የለም እግረኛም የለም። ስለዚህ እንቀጥላለን። ወደ ግራ ዞረን ቀጥታ ወደ ፊት ለፊት ነው የምንሄደው። ዞርና በመብራቱ መሃል አልፈን እንሄዳለን። እዚህ ጋም ግራችን ይዘን ቀጥታ ወደ ላይ የምንወጣው። ላይ ፊት ለፊት ስንደርስ መንገዱ ቲ ይሆናል። እኛ ወደ ግራ ነው የምንሄደው ማለት ነው። እዚህ ጋር ስንደርስ ቲ ይሆናል፣ ወደ ግራ የምንታጠፈው። ከዛ ወደ በሩ መውጫ ነው ማለት ነው። ወይም ወደ ምድብ 2 መመለሻ ቦታ ነው የምንሄደው።
ከዛ እዚህ ጋር መንገዱ ዋን ዌይ ስለሆነ መሄጃም መምጫም ነው። ስለዚህ ምንድነው የምናደርገው እኛ ቀኛችን ነው የምንይዘው። ቀኛችን ይዘን ቀጥታ ወደ ላይ እንወጣለን። ወደ መመለሻው እየሄድን ነው። እዚህ ከፊት ለፊታችን የምድብ 1 መግቢያ አለ። እሱን እናልፈውና እኛ በቀጣዩ መግቢያ የምንገባው። ስለዚህ ቀድመን ግራ ፍሬቻ እናብራለን። ሁሌ መታጠፊያ ጋር ስንደርስ ግራ ፍሬቻዎችን እንጠቀማለን። እስካሁን ከኔ ጋር ስለነበራችሁ ከልብ ነው አመሰግናለሁ። ጥሩ አዳማጮች ናችሁ። ሐሳባችሁን እፈልጋለሁ። ይሻሻል የምትሉትን ሐሳብ ካለ ጥሩም ነው ያላችሁት ካለ ሐሳባችሁን እቀበላለሁ። ፈተናው ምርጥ ፈተና ቆንጆ ፈተና እንዲሆንላችሁ ከልብ ነው የምመኘው። ኮሜንት ላይ ከፈተና በኋላ ሐሳባችሁን ጠብቃለሁ። ስለዚህ እዚህ ጋር እንታጠፍና ወደ ቀኛችን ይዘና ካሉት መኪና ኋላ መኪናችንን እናቆማለን። ከዛ ዜሮ አድርገን እጅ ፍሬን ስበን ሞተር እናጠፋለን። የተሰጠንን መለያ ቁጥር እናወርድና ለፈታኙ እንመልስለትና በስልካችን ውጤቱ ይገባልናል። ካልሆነ ደግሞ በጽሁፍ መፈተኛ በር በኩል ኮድ አስገብታችሁ የምታዩባት ቦክስ አለች። እዛ ላይ ሄዳችሁ እነ ነምበራችሁን አስገብታችሁ ውጤታችሁን አይታችሁ መንጃ ፈቃዳችሁን ይዛችሁ መሄድ ይቻላል ማለት ነው። መልካም ፈተና ይሁንላችሁ። ኮሜንታችሁን እፈልጋለሁ። ሰላም ሁኑ።